የዘይቱን ፍራፍሬ አስደናቂ የጤና ጥቅሞች። ዘይቱን ልዕለ ፍራፍሬ ወይም ሱፐር ፍሩት ተብሎ የሚጠራ ሲሆን ስፍር ቁጥር የሌላቸው የጤና ጥቅሞች የታጨቁበት እጅግ በጣም ገንቢና ጣፋጭ ከሆኑ የሞቃታማ አየር ንብረት ፍራፍሬዎች አንዱ ነው። በሽታ የመከላከል አቅምን ከማጎልበት አንስቶ እስከ የምግብ መፈጨት ስርዓትን ማሻሻል ድረስ ዘይቱን ሰውነታችሁ የሚወደው የጠቃሚ ንጥረ ነገሮች ምንጭ ነው። የዘይቱን የጤና ጥቅሞች 1. የበሽታ መከላከል አቅምን ያጠነክራል። ዘይቱን በቫይታሚን ሲ እጅግ የበለጸገ ነው። እንዲያውም አንድ የዘይቱን ፍሬ ከአንድ ብርቱካን በ4 እጥፍ የሚበልጥ ቫይታሚን ሲ ይዟል። ይህም የበሽታ መከላከል ስርዓቶን ለማጠናከር፣ ከኢንፌክሽኖች ለመከላከል እና እንደ ጉንፋንና ፍሉ ያሉ ህመሞችን ለመከላከል ይረዳል። 2. ለልብ ጤንነት ጠቃሚ ነው። በዘይቱን ውስጥ የሚገኙት ከፍተኛ የፖታሲየም እና የፋይበር መጠን የደም ግፊትን በመቆጣጠርና ጎጂ ኮሌስትሮልን በመቀነስ ጠቃሚ ኮሌስትሮልን ኤችዲኤልን በመጨመር ለልብ ጤንነት መሻሻል ይረዳል ነው። ዘይቱን አዘውትሮ መመገብ የተሻለ የደም ዝውውር እንዲኖረንና አጠቃላይ የልብና የደም ቧንቧ ስራን ይደግፋል። 3. የምግብ መፈጨትን ያግዛል። ዘይቱን ጤናማ የምግብ መፈጨት ሂደትን የሚረዳ እጅግ በጣም ጥሩ የምግብ ፋይበር ምንጭ ነው። የሆድ ድርቀትን ለመከላከል፣ የአንጀት እንቅስቃሴን ለማፋጠንና ጤናማ አንጀትን ለመጠበቅ ይረዳል። ፍሬውን ሙሉ በሙሉ ወይም ታኝኮ ሲበላ ዘሩም ሆኖ የተፈጥሯዊ የሆድ ማለስለሻ ሆኖ ያገለግላል። 4. ለቆዳ ጤና ድጋፍ ይሰጣል። በአንቲኦክሲዳንቶች፣ በቫይታሚን ኤ፣ በቫይታሚን ሲ እና ላይኮፔን የበለጸገው ዘይቱን የቆዳ እርጅናን የሚያስከትሉ ፍሪ ራዲካሎችን ይዋጋል። የቆዳ ልስላሴን ያበረታታል፣ የቆዳ መጨማደድን ይቀንሳል፣ እንዲሁም በቆዳ ላይ ሲቀባ ወይም በመደበኛነት ሲበላ ብጉርን ለማከምም ይረዳል። 5. የደም ስኳር መጠንን ይቆጣጠራል። ዘይቱን ዝቅተኛ ግላይሴሚክ ኢንዴክስና ከፍተኛ የፋይበር ይዘት ስላለው ለስኳር ህመምተኞች ጠቃሚ ነው። በደም ውስጥ ያለው የስኳር መመጠጥ ፍጥነት እንዲቀንስና እንዲሁም የተረጋጋ የደም ግሉኮስ መጠን እንዲጠበቅ ያግዛል። 6. የአንጎልን ሥራ ያሻሽላል። እንደ ኒያሲንና ፒሪዶክሲን ያሉ ቢ ቫይታሚኖች መኖራቸው የደም ዝውውርንና የግንዛቤ ኮግኒቲቭ ተግባርን በማሻሻል የአንጎል ጤናን ያጎለብታል። ዘይቱን አዘውትሮ መውሰድ ለነገሮች ትኩረት የመስጠትንና የማስታወስ ችሎታን ለማሻሻል ይረዳል። 7. ለአይን ጤና ጥሩ ነው። ዘይቱን ቫይታሚን ኤ በውስጡ ይዟል። ይህም የማየት ወይንም የአይን የእይታ ችሎታን ለማሻሻል እንዲሁም እንደ ምሽት አይነ ስውርነት፣ ዳፍንት እንዲሁም የማኩላር ዲጀነሬሽን ያሉ ከአይን ጋር የተያዙ በሽታዎችን ለመከላከል ይረዳል። ዘይቱንን በየቀኑ በሚመገቡት ምግብ በጭማቂ፣ በስሙዚ፣ በሰላጣ ወይም በመክሰስ ውስጥ በማካተት ለጤናማ የአኗኗር ዘይቤዎና ለአጠቃላይ ጤንነቱ አስተዋጽኦ ማድረግ ይችላሉ። ጤናማና ተፈጥሯዊ ይሁኑ። ዛሬ ሁኑ፣ ዘይቱን ይመገቡ። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት ማድረግዎን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ። ጤና ይስጥልን።